السلام عليكم ورحمة الله وبركاته حبايب እንደናችሁ ሰላም ናችሁ ሰላምታዬ በያላችሁበት ድረስ ትላማታ በጣም ብዙ ሼሮች ነበር ሲደርሱኝ የነበሩት ከቲክቶክ በተደጋጋሚ ስልክ የሚደወል ነበር ዋትስአፕ ላይም መልእክቶችን አየሁ ቴሌግራም ግሩፕ ላይ በጣም ብዙ ቪዲዮዎችን ሊንኮችን አየሁና በጣም ምንድነው በዚህ ልክ የሚያክል ወከባ ምናም ብዬ ቀጥታ ወደ ቲክቶክ ገባሁና አብዛኛው ሊንክ ወደ ዮኒ ማኛ ፔጅ ነበር የሚያመላክተውና ምንድነው ብዬ ስገባ የሃይማኖት ንጽጽር ውስጥ ንጽጽር የሚደረጉትን ያደርጋሉ። እኔው እኔ ወዲያው ሰከንድ አልቆየሁም ወጣሁ። ምክንያቱም እዛ ቦታ ላይ ምን ሊባል እንደሚችል ማን ሳይድ ይዞ ምን ሊያደርግ እንደሚችል በደንብ ጠንቅቄ ስለማቅ የቲክቶክን ድራማ እና ጌም በደንብ ስለማቀው ቀጥታ ነው የወጣሁት። ምንም እዛ ቁጭ ብለህ መናደድ አይተበቅብህም ወር ደግሞ ስለምትወዳቸው ነገር መጥፎ ነገር መስማት አይተበቅብህም። በጣም የተናደድኩት ግን ለዛች ለሰከንዶችን ቢሆን ስቀመጥ ያየሁት አንድ ጺማም ሰው መሐመድ ወር አቴበር ስሙን አላወቅኩትም የሙስሊም ተወካይ ነው ብሎ የቀረበው ሰው ነበር። አላህን ፍሩ፣ እንደዚህ ዕውቀት አለን ንጽጽር ውስጥ እንገባለን ዕውቀቱ አለን እያላችሁ ያለምንም ዕውቀት እየገባችሁ ተዋርዳችሁ ሰው የምታዋርዱ ሰዎች ሁሉም የራሱ ሰው አለው። አርፈህ ስራህን ብትሰራ ነው የሚሻለው። እንደናንተ ያሉ ሰዎች ናቸው እኛን እያዋረዱ ነው ያሉት። እስልምናችን ሃይማኖታችን ነብያችን እምነታችን ጌታችን የሚሰደበው እናንተ ዕውቀት በሌላችሁ ሃይማኖተኛ ነን የምትሉ ሙስሊሞች ነው። ይቅርታ አድርጉልኝ። እናንተ ግን እየሄዳችሁ እዛ የምትልከሰከሱ ሙስሊሞች ከዛ በኋላ እንደዚህ ተሰደብን ያላችሁ ትመጣላችሁ። ፎሎው እንዲደረጉ እንዲታዩ ላይክ ያደረጋችሁ እዛ ኮፒ ሊንክ ያደረጋችሁ እዛ አብራችሁ ተዘፍዝፋችሁላችሁ ከዛ በኋላ ነብያችን ተሰደቡ ከላይ ተሰደቡ ያላችሁ ትመጣላችሁ። አለይሂ ሰላቱ ወሰለም ተዋርዳችሁ አታዋርዱን። ራሳችሁ ቦታችሁን ወቁ። ዝምብ የምትውልበት ቦታ አለ፣ ንብ የምትውልበት ቦታ አለ። ራሳችሁ ቫልዩ ካልሰጣችሁ እና አፍሪካ ቲቪን ሄዳችሁ ተከታተሉ። የተለያዩ ሶሻል ሚዲያ ላይ የመሻይኾች የሚከታተሉትን ዳዕዋ ተከታተሉ። ንጽጽር የሚባለው እኮ ቢያንስ ለራሳችሁ በቂ ዕውቀት አውቃችሁ የሌሎችን ደግሞ እስኪንማርና እናነጻጽረው የሚለውን ለመገንዘብ ነው አይደለም። የራሳችሁ ምንም ሳታቁ ምንም ግንዛቤ ሳይኖራችሁ ለዛም ምልክቱ ደግሞ አፍሪካ ቲቪ ተመልከቱ። ብዙ ኢስላሚክ ጣቢያዎች ባዶ ቀርተዋል። ሰው አጉል ቦታ ነው የሚውለው። አሳዛኞች ናቸው። እኔ ማዝነው በእናንተ ነው እንጂ በእነዛኞቹማ ድሮን አሳብና ንያቸው ምን እንደሆነ ጠንቅቄ ያውቃለሁ። አላህ ሂዳያ ይስጣችሁ።